ፕሮፌሰሮቹ ዶክተሮቹ ኢንጂነሮቹ እኔ ኦሮሞ መሆኔ ሳቁ ኦሮሞ ሲያሙ ሰማው ለየት ተቀን ኢትዮጵያ ይያሉ የሚያደነቁሩ ምን ብለው እቺ ነገር መምራት ያለበት አማራ ነው እንጂ እኮ ኦሮሞ ከፍት ጭራ መከተል ነው ያለበት ሲያገርኮ አማራ በጆሮሬ ሰማው በጆሮዬ ምሳ እየበላ ግን አርሲ ላይ ሄደ ምንጫ ተወዳድረሃል እሱ 2007 ፓርቲውን የወከለ እኔ 2007 በግሌ ተወዳድርኩት በግሌ ተወዳድርኩት 2002 በመድረክ ወረዳ 7 አዲስ አበባ በቅንጅት ተወዳድረሃል በቅንጅት ወረዳ 17 ላይ ተወዳድሬ ለአዲስ አበባ ምክር ቤት አልፌያለሁ በከባድ ድምጽ ነው ያለፍኩት ቅንጅት ፕሮፌሰር ብርሃኑ ነጋን ከንቲባ አድርገው ሲሾም አዲስ አበባ አልረከብም ብሎ ቅንጅት እምቢ ሲል ወያኔ ከኔ ጋር ተዳራ ነበር የአዲስ አበባ ትምህርት ቢሮ ኃላፊ እናረጋለን አብረን እንስራ ብለው አመራር ስለማከብር መሪ ስለማከብር እኔ ወንበራችሁን ይዛችሁ አቀላችሁ ብሉ ብዬ እምቢ ብዬ የቅንጅት አመራር አንገባም ሲል እኔም አንገባም ነው ያልኩት አመራር ስለማከብር ማለት ነው ሶ ይሄንን ብሎ ሲያሙ 2007 መስከረም አካባቢ ነው 2007 ላይ ወይ 2006 ነው አይደል ረስቻለሁ እንዲህ ብሎ ሲያሙ የሰማሁት አልኩ ለካ ተሸውጃለሁ ምድረ ዶክተር ፕሮፌሰር ሁሉ ኢትዮጵያ ይላል እቺ ለካ እነሱ ኢትዮጵያ የራሳቸውን ብሄር አማራ ለብቻ ይዘው ኢትዮጵያ ብለው ኦሮሞን ለመቀማት ደቡብ ሽናሻውን ለመቀማት ለካ የሚሄዱት የሚል ጭንቅላቴ ውስጥ ተሳለ ምን ፓርቲ ነው አንድነት ፓርቲ ውስጥ ነው ይሄን ወሬ የሰማሁት የባልደረቦች አንድነት ፓርቲ ውስጥ የተለያየ ብሄር ብሄረሰቦች የተውጣጡ አመራሮች ነበሩ ምሁራኖቹም እንደዛ ነበሩ እናስታውሰው የሚገርምሽ አንድነት ፓርቲ ውስጥ ጥቂት ኦሮሞ የነበረው ዶክተር ነጋሶ ነበር የተከበሩ አቶ ስዬ አብርሃ ነበር ዶክተር ነጋሶና ስዬ አብርሃን ኔጎሺዬት አድርጌ በማምጣት ያንበሳውን ድርሻ ወሰድኩ ነው ወጣቶች ሰብስቤ መጥቶ ንግግር እንዲያረጉ አድርጌ የፓርቲያችን አባል እንዲሆኑ የክብር ኢንቪቴሽን አቅርቤላቸው እንደውም የዛን ቀን ንግግሬን ዶክተር ኃይሉ አሪያ በጣም አድንቀውት ነበር ሶ ኦሮሞ በጣት የሚቆጠር ነበር ኦሮሞነታችንም አይታወቅም ነበር ዶክተር ነጋሶ ያው ክሪቲካሊ ኦሮሞ ብሄርተኛ ነበሩ ብሄርተኝነትን የእንቁላሉ ሼል ሰብሬ ወጥቻለሁ ብለው በሂልተን ሆቴል ባዘጋጀ ነው አውጆ ወደ አንድነት ፓርቲ የሚቀላቀሉ በጊዜ የሚታወቅ ኦሮሞ ዶክተር ነጋሶ ብሩ ቢርመጂ የሚባላል ነፍሱን ይማር ሞቷል እኔ ኦሮሞነቴም አይታወቅም ሌሎችም አይታወቅም ብሩ ቢርመጂም ኦሮሞነቱ አይታወቅም እኛ አንድነት ፓርቲ ውስጥ ነው ያለው ኦሮሞ ብለን አውርተንና አፋን ኦሮሞ ያን ያህል እናወራ ለትል ግን ጠጋብዬ ሳየው አይደንቲፋይ ሳረገው እኔኑ ለኔው አምኑ እቺ ነገር መምራት ያለበት አማራ ነው ኦሮሞ ከብት ምናምን ሲሉ ሰማው እዛ ኦንላይን ዲፌንድ አደረኳቸው ጸጥ በቃ ብያቸው ነው የወጣሁት በኋላ ከነኚህ ቡድን ጋር ለካ ተሸውጄ ነበር ሲሄድ ነበረው እኔም የተወለድኩበት ብሄር አለ የጋራ ኢትዮጵያን ገንባት ብለን ነው